ስምህ ማን ነው? አሊ ሁሴን አህመድ። አሊ ሁሴን። ኦኬ። እንግዲህ እንዳየው ነው ቪዲዮ ሰሞኑን ሲዘዋወር ነበረ። ከገጠር ልጅ ጓደኞች አንዱ ነህ አይደለ? እኔ ጓደኞች አይደሉም፣ ያው ተገናኝን እንጂ ጓደኞች አይደሉም። ጓደኝነት የለንም። የት ነው የተገናኛችሁት? ጅዳ። ኦኬ፣ ጅዳ። ደላላችሁ ማን ነው በለው። ቆይ ልትሄዱ ስትሉ ነው የተገናኛችሁት? ልሄድ ሲሆን እኔ ኢስምባሲ አውጥቼ ማለት ነው። ከዛ መጨረሻ ላይ የሚሄድ እዚህ ደላላው ላይ ደወልኩኝ። ማን ነው ደላላው? ይመች። እሺ። ከዛ ይመች መኪና ላይ ተገናኘን። የይመች መኪና ላይ ነው የተገናኛችሁት? አዎ። ኦኬ። ስንት ሰዎች ነበሩ ከገጠር ልጅ ጋር ስትገናኙ? ሃና፣ የገጠር ልጅ ነገስ፣ 3። እስከ ይመች 4። ይመች 4። አንተ ጋር 4 ናችሁ ወይስ 5? እስከ እኔ 1፣ የገጠር ልጅ 2፣ ሃና 3፣ ነገስ 4፣ እስከ ይመች 5 ሰው ማለት ነው። ኦኬ። እሺ። የይመች ዘመድ ቆይ እሺ፣ የይመች ዘመድ ማንኛችሁ ናችሁ? በሰው ነው ያኔ ደላላ ምናምን ያኔ እሱ የኔ ዘመዴንም ለመላክ ስህድ ነው ያገኘኋቸው ብሏልና የይመች ዘመድ ማንኛችሁ ናችሁ? ማን ያ ነገሰና የገጠር ልጅ ነገሰም የጌትነት ወንድም ነው። የገጠርም ልጅ የጌትነት ያጎቱ ልጅ ነው። ስለዚህ የዘመድ የተባልከው የይመች አንተ ነህ ማለት ነው። ኧረ እኔ ዘመድ አይደለሁም። በምን በሃይማኖት እሱ እኮ ዘመዴን አንዱን ዘመዴን አብሬ ይዤ ትሄድ ነው አለው። እንግዲህ ሃኒም ዘመዱ አይደለችም። እሱ እንዳለው ነው ይመች እንዳለው ነው እኮ ዘመዴን ልልክ ስሄድ አንድ ላይ አገኘኋቸው። ዋናው ጉዳዩን እንጠይቀው። ወይ ከዚሁ መጀመር ነው ያለብን። አንድ ማለፍ የለም። የይመች ዘመድ ነህ አንተ? እኔ ዘመዱ አይደለሁም። እሺ፣ ከውስጣችሁ ታዲያ ይመች ይዞት ሄደው ማን ነው ዘመዱ? እንጃ አላውቅም። ሁላ እኔ እኮ የገጠር ልጅንም አላውቀውም፣ ነገሰንም አላውቀውም፣ ሃናንም አላውቃትም። ገባሽ? ያው መኪና ላይ ተገናኘን። ይመች መኪና ላይ በቃ ተስፍሽ ጠይቀው። በቃሽ። ጥሩ። እሺ ወንድሜ፣ አሁን እስከተለያያችሁበት ቦታ 5 ሰዎች ነበራችሁና ለመጨረሻ ጊዜ አንተ ሃናን ያያሃትና የተለያያችሁት የቱ ጋር ነው? የተለያየ ነው። አዎ የተለያየ ነው። እዛ እንትኑ ላይ ነው። በቃ ገመዱ ላይ እንዴት ነው እሷን ያሻገራችኋት? በራሷን የተሻገረችው የወጣችው ወይስ ደግሞ እሷ አግዟት ነበር? እሷ በመጀመሪያ ደላላው ይዟት ማለት ነው። ከፊት ቀደመች፣ እኛ ወደ ኋላ ቅሩ ብሎ ማለት ነው። በዛው ቀያይ ናቸው ማለት ነው። ወደ ኋላ ቅሩ ብሎ። እሺ፣ ከዛስ? እሷ ስለደከመች ከፊት ትውጣ ተብሎ ማለት ነው። ከዛን እንዴት ወጣች? ከዛ በኋላ ሄደች። እሷ እያይናት እንደዚህ ሄዱ። ከዛኛ ከኋላ ደግሞ ተከተልናቸው። እሺ፣ ከዛን እናንተም ወጣችሁ፣ እሷም ወጣች። ከዛም በኋላ እዛ ከወጣችሁ በኋላ ምን ተከናወነ? ከዛ በኋላ እኔ ራሱ ማለት ነው በዚህ በገመዱ በሚሳበው ላይ ማለት ነው ኋላ ያሉት እኔ ነኝ መጨረሻ ላይ ማለት ነው። ኦኬ፣ እሱን ወጣችሁ፣ ከአንተም መጨረሻ ሆናችሁ ወጣችሁ። በገመድ አይደለም የወጣ ነው፣ እኛ በገመድ አይደለም የወጣ ነው፣ በጥምጣም ነው የተሳሳብን የወጡት ማለት ነው። ከዛ እኔ መጨረሻ ላይ ማለት ነው እኔ ራሱ ሊለቁኝ ነበር ማለት ነው። እዛ ጋር እነማ እንትን ከብጃቸው ማለት ነው እንዳለቁኝ፣ አንተ እንዳለቁኝ ያዙት ምናምን ብዬ ማለት ነው። እንደገና ይዘውት ነው ሁሉም ይዘውት ማለት ነው የወጣሁት እኔ ራሱ ማለት ነው። ጥሩ፣ እንኳን እግዚአብሔር አተረፈ። ግን እዛ ከወጣችሁ በኋላ የተከናወነው ነገር ምንድን ነው?
ሀናን ለመጨረሻ ከዛ በኋላ ሀና ደከመች። እኔ ይሄን ዳገት አልወጣም እያለች ማለት ነው እንትን እያለች ነበር፣ መሬት ተኝታ እየተንፈራፈረች ነበር። ይሄን ዳገት አልወጣም እያለች ማለት ነው። አስገድደው ስለመድፈራቸው የመጣውን ሽፍታ ከዛም በኋላ የሆናችሁትን ንገረን። ሂዶ የተባላችሁበትን ፕሮሰስ ስቴፑን ንገረን ግልጽ አድርገህ እስኪ። እንዴት ሂዶ የተባላችሁ? አንተ እዛ ዳገቱ ላይ እንትን ወጣችሁና ተቀመጣችሁ አይደለ? ልክ አሁን ሀና ይሄንን ዳገት አልወጣም ካለች በኋላ ከዛ ሀና እዛው እየተንፈራፈረ እንትን ይሄን ዳገት አልወጣም እያለች ማለት ነው። እኔ ነኝ ኋላ ያሉት መጨረሻ ማለት ነው። ከዛ ሌላዎቹ ሄዱ። ከዛ እኔ ቀስ እያልኩ ማለት ነው ያንን ዳገት ወጣው። ከዛ በኋላ ምንም የለ ያን ዳገት ያስኩትን ሻንጣ ማለት ነው የመኒዎች እንትን የሆኑ ጫት ምናምን የሚያሻግሩ አሉ። ጫት አሻግረው ሲመለሱ ሻንጣዬን ተቀበሉኝ። ከዛ እኔ በቁልቁለ ዳገቱን ወጥቼ ማለት ቁልቁለቱን በቂጤ እየተንፋቆኩ ማለት ነው የደረስኩት። እነ ገጠር ልጅ ጋር ቁጭ ብለው ነው ራሱ የደረስኩባቸው ማለት ነው። ታውቀው ነበር ያንን ቦታ ከዚህ በፊት ወይስ ለብቻ ለመጀመሪያ ጊዜ ነው እየሄድክ የነበረው አንተ? ተስፍሽ ከኋላ በደንብ አጠያየቁን ከኋላ ሽፍታው ከያዘባቸው ጀምር እስቲ። ቆይ አይ እየሄድኩ ነው ሰያይ። ቆይ አንተ ለመጀመሪያ ጊዜ ነው የሄድከው? ሰዎች በባህር ሶስተኛዬ ነው ስሄድ፣ ግን በዛ በመንገድ ላይ የመጀመሪያዬ ነው። እንዴት አወቀው ታዲያ? ብቻህን ጥለው ሲሄዱ አንድ ላይ በግሩፕ እየሄዳችሁ መቼም በደላላ ነው እየሄድክ ያለው? ብቻህን እየሄድክ የነበረው ወይስ በደላላ ነው? ማነው አንተንስ ይዞ ሄደው? እንዴት አንተ እንደናህና ወይ ከሌሎቹ ጋር በደላላ ነው ወይ ዝም ብለህ ተቀላቅለህ? ግሩፕ አላቸው አይደለ? አሁን ወንድማችን የገጠር ልጅ ግሩፕ አሉ የተለያዩ ደላሎች ያዘጋጁት። እኛ ደግሞ አንድ ላይ ነበረን ወደ 9 አለ። እዛ ቪዲዮ ላይ የተቀረጸው ቪዲዮ ላይ አላህ አንተ አለ። ይኸውልሽ ተስፍሽ ጥያቄው ተቆራርጧል። ከመጀመሪያው በስቴፕ ሄድበት እስቲ ብሬክስ አንተ ቦታ በስቴፕ ጎበሰያ ከመጀመሪያው ጀምረ በስቴፕ ጠይቀው ብሬክስ። ይሄ ካልሆነ አሁን ጥያቄው ጎምደ ሆዳ ነው ኦዲ ልጅቱ ተደፈረች ተባለበት ብሬክስ እንዳለክ ብሬክስ። እሺ አንዴ ፓርኪንግ ላርግ። እሺ ሳያ ታባሩ ምክንያቱም ምን ያደርጋል መሰለሽ አንተ ቆርጠው ከመጀመሪያ ጀምሮ ተስፍሽ ከተገናኙበት ጀምሮ አሁን ይመች። በነገራችን ላይ ሀኒትን ትትንፈራፈርም ብለሃል አምልጦ ይመችም አለ ብሏል። ለነጥብ ያዙት። እንደገና ደግሞ ሁሉም ሰው ገደሉን ወጥቶ መጨረሻ ናት አለ። ሌሎቹ ያሉት የገጠር ልጅ መጀመሪያ ወጣችሁ እሷ ናት ነበር ያሉ። በጣም ጥሩ። ቆይ ብሬክስ ፓርኪንግ ያርጋል። ቀስ አድበናት እንሄድ። ይኸውልህ ቆይ አንድ ጊዜ ቆይ ወንድሜ ተረጋጋ። አሁን ደክሞሃል፣ አረፍ በል። አሁን ብሬክስ ፓርኪንግ ያቁምና ቀስ ብሎ ይጠይቃል። አሁን የምታወራቸው ነው ምናልባት እንዳትወራከም ውሃ ታጠጣ ቀስ አሁን ነገሩን ከበድ ለማድረግ ከሞከርክ ይነቃብሃል። ዝቅ አድርገህ የሚነቃብሃል። ምንድነው የሚነቃብህ? ሀኒት ትንፈራ ብለህ እጥፍ አልክ። ሀኒ ስትንፈራፈር እኔ አልወጣም ይሄን ዳገት እያለች ማለት ነው። አይቻታለሁ። ቆይ እሺ ቆይ ብሬክስ ይመጣል። አንድ ጊዜ ቆይ ይቅርታ፣ ቤቱ ቤታችሁ ነው። አንዳንድ ሰው ግን ይቅርታ አድርጉልኝ ብሬክስ እስከሚመጣ እኛ የገጠር የሚሆነ የምናፋጠው የልጅቱን ሀቅ ነው። የመን ባለስልጣኖች ስለ ልጅቱ መኖር መረጃ አንጡ ስላሉን መረጃ ስብሰባ ነው ይሄ ሁላ። ገባችሁ አይደለ? አንዳንዶቹ ፎሎ ለቀሙባት ምን አሉባት። ቆይ አንድ ጊዜ ልንገር ብዬ አንተ አንድ ጊዜ ቆይ። እኔ አሁን የራሴን የግሌን ነው ብዙ ትልልቅ አንዳንድ ሚዲያዎች አይቻለሁና ልክ የገጠር ልጅን እንትን ብለው ምናምን የሚሉ አንዳንዶች ደግሞ አሳዘነን፣ ልባችንን ሰበረው፣ ፈለቀቀው፣ ሰነጠቀው የሚሉ ይሄ እኛ ሃኒ እንደ አንድ የሰውኛ ተሰምቶን። በነገራችን ላይ ደግሜ ነው የምለው ተዝቀደም አንዳንድ ሰዎች በትክክል ዱዓ ሲያደርጉና ጸሎት ሲያደርጉ ፈጣሪ ወይም አላህ ነው የሚልክላቸው አጋዥ። ገብቷችኋል? እኛን ያመጣን ፈጣሪ ነው። ጸሎቱ ደግሞ የአባቷ ጸሎት ነው። ለምን አለማጣ ሸዋረቢት እያሉ የልጃቸውን ሞት የሚካፈላቸው አጥተው ድምፅ አጥተው ታፍነው ስለሷ እንኳን አንዳንድ የሚፖስቱን ሰዎች
ምንድነው በሰው ሞት የምታለቃቅሱ እየተባለ እንዲህ እየተሸማቀቁ ስለ ሃኒ እንዳያወሩ እየተደረገ ሚዲያ ላይ ሰምታችኋል። አባቷ ባረጉት ጸሎት ነው ዛሬ የኢትዮጵያ ግልብጥብጥ ብሎ ስለ ሃኒ ማውራት የያዘው። ገባችሁ አይደለ? እኛም በጸሎት የመጣን ሰዎች ነን እንጂ ምንም ነገር ምንም ጥቅም ምንም አይነት ፈልገን አይደለም። እያንዳንዱ የምንሄድበት እያንዳንዱ አንድም ቀን በጥቅም ተደልልን ማናቅ ለፎሎም ሰርተን አናቅ። ብዙ ነገሮች ሰርተናል። ሳውዲ በነበርንበት በቆየንበት ጊዜ እናቅበታለን። እያንዳንዱ ማጫወቱን ሁሉ እናቅበታለን። ገባችሁ? ዛሬ ብሬክስ እስከሚመጣ እና እንጠይቀው ማግደል ቆይ ተው እንዳትጠይቁት ተመልሻለሁ ኦልሬዲ። እሺ ቀጥል። እሺ እኔ መጠየቅ የምፈልገው ወንድሜ አንተ ከየት ጀምረህ ነበር አብረሃቸው የነበርከው? ከየት ነው የተጫንከው አንተ? መኪና ላይ ነው የተገናኘ ነው። ጅዳ ማለት ነው? አዎ። እሺ መልካም። መንገድ ላይ ሌላ የተቀላቀላችሁ ሰው አለ እየተጓዛችሁ? እዛው ከጅዳ ከወጣችሁ በኋላ ማለት ነው? ከጅዳ ኡምራ የሚባል አካባቢ አሳረፉን። ገባ? ኡምራ የሚባል አካባቢ ማለት ነው። እዛው ጅዳ ውስጥ የይመች መኪና ምን አይነት ነች በለው እስቲ። የት አካባቢ አልከኝ ወንድሜ? ኡምራ የሚባል አካባቢ። ኡምራ የት አካባቢ ነው? የት ነው? እዛው ጅዳ ውስጥ ነው። ጅዳ ውስጥ። ኦኬ ጅዳ። ኦኬ አዎ። ትሬላው የሚመጣበት ጋር ማለት ነው። እሺ ሌሎች ከእናንተ ውጭ የነበሩ ሰዎች የራያ ልጆች የተባሉ ስንት ነበሩ እናንተ ጋር? ይሄ ማለት ራያ ልጅ ብዙ ሰው እኮ ነው የተጫነው እዛ ኡምራ ማለት ነው። አይደለም እንትኑ ላይ ይሄ እስከ ድንበር ድረስ አብራችሁ እናንተ መኪና ተጭነው የሄዱ ሰዎች ማለት ነው። መኪና? አዎ እናንተ መኪና እንትን ደላላችሁ ቆይቶባችሁ እነሱ ተጭነው የሄዱ ሰዎች አሉ አይደል? ሳቢያ አዎ እነሱ ስንት ናቸው? ይኸውልህ ሳቢያ ላይ ማለት ነው። እሺ እያንዳንዱ አውርተናል፣ ሁሉ ተጫውተናል እዛ ጋር ማለት ነው። 2 ሴቶች 1 ወንድ ልጅ አለ። እሺ መልካም። እንዳም ከነሱ ጋር ተጫውተናል። ሃናም ተጫውታለች፣ እኛም ሁላችንም ተጫውተናል። ኦኬ ደላሎቹ ስንት ነበሩ ሲመሯቸው የነበሩት? ስንት ሆነው ነው ሲመሯቸው የነበሩት? ወዴት እየመሩ? መሪዎቹ ስንት ናቸው? ከዛ በኋላ ልንገርህ አሁን ማለት ነው። መሪዎቹ ስንት ናቸው ሲመሯቸው የነበሩ? መንገዱ ሲመሯቸው የነበሩ እስከ ማለት ከሳቢያ ደንበሮቹ በቃ እስከ ገመዱ እስክትደርሱ ድረስ እስከ ገመዱ ድረስ አሁን ከሳቢያ ድረስ ስንወጣ ማለት ነው በመኪና ነው የወጣ ነው። ከዛ ካረፍንበት ቦታ እዛው ሳቢያ ውስጥ አርፈናል። ቤት ውስጥ ማለት ነው አርፈናል። ገባ? እየሰማኸኝ ነው ብሬክስ? እየሰማሁ ነው ወንድም። አዎ እዛ ሳቢያ ስንት ቀን ከረምን? 2 ቀን 3 ቀን ከርመናል ሳቢያ ውስጥ። ከተማው ላይ ነው? ከተማው ውስጥ ከከተማ ወጣ ብሎ የሆነች ጉርፋ ነገር ነች። እኔ እያልኩ ያለሁት ደግሞ ማለት ነው። እሺ ቆይ ልነግርህ ነው። ከዛ ከጉርፋ ውስጥ ማለት ነው። እሺ ከጉርፋ ውስጥ እንደገና በመኪና ተጭነን እዛ ከሳቢያ ውጪ ድንበር ጫካ ውስጥ ገባ ማለት ነው። እሺ ከዛ በኋላ መሪ አገኘን ማለት ነው። የድንበር መሪ ማለት ነው። እሺ እዛ ላይ ስንት መሪዎች ነበሩ የጠበቋችሁ? ከዛ በኋላ መጣ ከመኪና ውስጥ ብር ከፈላ ትግሪ ነው። ገባን እዛ ጫካ ውስጥ። ደላላ ነው መሪ? መሪ ኦኬ ብር የከፈለው መርቷቸዋል? አዎ። እሺ ከዛስ? ከዛ 2 መሪ ነው
እዚህ እንትኑ ድረስ አደረሰን። እዛው ሳቢያ ጫካ ውስጥ አደርንና ማለት ነው ጠዋት ጉዞ ጀመር። እሺ አሁን ከመጀመሪያ ጀምሮ በቃ የእግር ጉዞ ከጀመራችሁ ጀምሮ እስከ መጨረሻ ስንት መሪ መርጧችኋል? መሪዎቹ ብዙ መሪ ነው የመራን እንዴ? አሁን ያ اخ እስከ እንትኑ ነው እያልኩ ያለሁት እስከ ገመዱ ድረስ እሺ በመጀመሪያ እስከ ገመዱ ድረስ ስንት መሪ መራችሁ? በቃ ስንቶች ናቸው የመሯችሁ? እስከ ገመዱ ድረስ ስንት ሰው ነበር? ይኸውልህ ሐና ለምን ሌላ ጥያቄ ትመልስልኛለህ? እኔ የምጠይቅህን አንድ ጥያቄ ነው። አንተ ስንት መሪ መርቷችኋል? የሰውየው ብር ተቀብሎ እንትን ካለ ጀምሮ እስከ አራት መሪ አራት እስከ ገመዱ ድረስ አራት ሰዎች ናቸው መሪዎቹ? አራት ናቸው። አዎ እስከ ገመዱ ድረስ አራት መሪዎች በአንድ ላይ እየተጓዙ ነበር እስከ ገመዱ ድረስ። እናንተ ስንት ነበራችሁ? እኛ እስከ ገመዱ ድረስ ሐና ተሳፋሪዎቹ ተጓዦቹ ስንት ነበራችሁ? ሐና ሴቷን ትተህ ማለት ነው። ወንዶች ስንት ነበራችሁ? እኔ አንድ በል ልንገርህ። እሺ ስማቸውን ሁሉ እየነገርኩ ማለት ነው። ኧረ ዝም ብለህ ቁጥራቸው ንገረኝ። ስንት ነበራችሁ? እኔ ቁጥር እንዴት ነው ቁጥር እንዴ? የተጻፈልን ሳታነብ ጥያቄው ስንት? 2 3 4 ስንት ነበራችሁ? ወይ 2 በለኝ ወይ 3 ወይ 4 ቀላል እኮ ነው። አታውቅም ስንት ሰው እንደነበራችሁ? እሺ ልነግርህ ነው። ኧረ በእናታችሁ በቃ ይቅር የጻፈው ቆይ ሶኬ ጋይስ ተው ቆዩ። ሰው እንጂ እንጠይቅ። መልስልኝ ወንድሜ ስንት ወንድ ነበራችሁ? እዚህ ጋር ይኸውልህ አሁን መንገድ ላይ ይኸውልህ እዛ ጉርፋ ውስጥ ያገኝናቸው ልጆች አለን። ገባህ? አንተዬ ስማ አማርኛ ነው እኮ እየነገርኩ ያለሁት እኔ። አጭር ጥያቄ ነው እየጠየቅኩ ያለሁት ወንድሜ። እኔ እስከ ሳቢያ ድረስ 4 ሆነን መጣን። ጉዞ ከጀመራችሁ የእግር ጉዞ ነው እያልኩ ያለሁት። በቃ ወደ ገመዱ መሄድ ከጀመራችሁ ያለውን ነው እያልኩ ያለሁት እኮ ወንድሜ። የሳቢያዎቹ የተለዩዋችሁ ሁለት ሴትና አንድ ወንድ ምናምን እርሳቸው በቃ ተለይተዋቸዋል። እነሱን ተዋቸው። ከዛ በኋላ ያላችሁ ስንት ናችሁ ነው እያልኩ ያለሁት። 8 ነው። ኦኬ 8 ሰው አንድ ላይ እየተጓዛችሁ ነበር? ሐናን ሳትጨመር ነው? ሐና ሳትጨመር 8። ኦኬ እስከ እንትኑ ድረስ ማለት ነው እስከ ገመዷ ድረስ በቃ እስከ እንትና ሐና ሳትጨመር ማለት ነው። እሺ እስከ ተክላይ ቤት 8 ነው። ኦኬ ከሐና ጋር 9 እስከ ተክላይ ቤት 2 ደግሞ መንገድ ላይ ተጨምረውብናል። 2 ሌላ ደላላዎች። የት አካባቢ ነው እነሱ የተጨመሯችሁ? እዚህ ግማሽ መንገድ ላይ ነው። ሌሊት ነው የተጨመሩብን። የት ምን ላይ? ሌሊት ነው። በስ ስንት ቀን ጉዞ እንደተጓዛችሁ? የአንድ ቀን ተግማሽ። ከየት አምጥተው ቀላቅለዋቸው ነው? ቀላቅለዋቸው። እሺ ይሄ አዲስ እንትን ነው። ኦኬ እሺ እኔ ጥያቄ ሌላው ጥያቄ ሽፍታ አግኝታችኋል መንገድ ላይ? አዎ። የት አካባቢ ምን ያህል እንደተጓዛችሁ ነው ያገኛችሁት? 8 ሰዓት የ9 ሰዓት መንገድ ምናምን ተጉዘናል። የ8 ሰዓት መንገድ በቃ ያዙ። ኦኬ አሁን 9 ሰው በሙሉ 4 መሪ ነው ሲመራ የነበረው ማለት ነው። ለ9 ሰዎች ሐናን ጨምሮ 4 መንገድ መሪዎች ከፊት ሆነው ይመሯችሁ ነበር። እሺ ሽፍታው ሲመጣ 9 ነበራችሁ? 4ቱም መሪዎችም እናንተም 9 ነበራችሁ? ሽፍታው ሲመጣ አንድ ሽፍታ ነው? 2 ናቸው። 2 ናቸው የመጡ? 2 መጡ። አንዱ
አንዱ ሀና ጋር ቀረ፣ አንዱ ደግሞ ከፊት ለዛ ደላላዎቹ ጋር ነበር እነ መሪዎቹ ጋር። ኦኬ ፊት ከመጡት መሪዎች ጋር ማለት ነው። ፊት እሺ፣ ለምንድን ነው ከሀና ጋር የቀረው? ያኛው ያለ ከእናንተ ጋር ማለት ለይቷት ነው ወይስ ምንድን ነው? አይደለም፣ የገጠር ልጅ እና የተወሰኑ ልጆች ማለት ነው ምግብ ምናምን ይዘዋል። ገባህ? እሺ፣ እነሱ ከፊት ቀድመዋል። እኔ